ታሪካችን የሚጀምረው ማይክል የሚባል ሰው በአንድ ምሽት ሰክሮ እየሄደ ሳለ ሕፃን ልጅ ተጥሎ ያያል። ማይክልም ልጁን ጥሎ መሄድ ልቡ ስላልፈቀደ ይዞት ወደ ቤቱ ይሄዳል። ቤትም ማይክል ልጁን ሊያስተኛው ሲል ልጁ እያለቀሰ ያስቸግረዋል። በመጨረሻም እሱ ማባበል ሲያቅተው ቴፑን ይከፍታል። የዚህን ጊዜ እያለቀሰ የነበረው ልጅ ማልቀሱን ያቆማል። ማይክልም ልጁን ሲያየው ልጁ ማልቀሱን ያቆመዋል። ቴፑንም ሲያጠፋበት ልጁ ማልቀሱን ይቀጥላል። የዚህን ጊዜ በድንጋጤ ቴፑን ያከፍትለታል። ስሙንም ሙና ይለዋል። ሙናም ካደገ በኋላ በሙምባይ ውስጥ አለ የተባለ ዳንሰኛ ይሆናል። አንድ ቀን ከጓደኞቹ ጋር በክለብ ውስጥ ሳሉ አንድ ወጠጤ በመምጣት ሙናን ከሱ ጋር ዳንስ እንዲወዳደሩና ካሸነፈ 10,000 ሩፒ እንደሚሰጠው ይነግረዋል። ሙናም እንኳን ተከፍሎት አይደለም እንዲሁም አገር ያልቻለው ዳንሰኛ ስለነበር በሀሳቡ ይስማማል። ዳንሱንም ሲጀምር ሁሉም ሰው ይደናገጣል። ምክንያቱም ሙና ያለው ችሎታ እስካሁን ድረስ ታይቶ የማይታወቅ ነበር። በዳንሱም ካስደመመው በኋላ ብሩን ይዞ ከጓደኞቹ ጋር ይካፈላሉ። ከጓደኞቹም ጋር ተከፋፍለው ከጨረሱ በኋላ ወደ ክለብ ሲሄዱ ከክለቡ ታግደዋል። ምክንያቱም ትላንትና በዳንስ ያሸነፉት ልጅ እሱ ለሁሉም ሙምባይ ውስጥ ላሉ ክለቦች በሙሉ ከፍሎ እነ ሙና እንዲታገዱ ስላደረገ ነበር። በዚህም ሁሉም አዝነው ይቀመጣሉ። ከዛም ሁሉም አንድ በአንድ ከሄዱ በኋላ ሙና ተነስቶ ወደ ደልሂ ይሄዳል። ደልሂ ውስጥም በዳንስ ችሎታው ካስደመመ በኋላ ብሩን ተቀብሎ ሊሄድ ሲል አንዱ ዱርዬ አስቁሞት ብሩን እንዲመልስና ካልመለሰ እንደሚደበደብ ይነግረዋል። ሙናም ሳይፈራ እንደማይመልስ ይነግረዋል። ሰውየውም በንዴት የራሱን ቅጥረኛ ሲልክበት ሙና ሁሉንም አንድ በአንድ ያራግፋቸዋል። ሰውየውም አልቀለለትም ነበር። በሌላኛው ትዕይንት ማሂንደር የሚባል ሰው በግዛቱ ላይ የመጡትን ሰዎች ሲደበድባቸው እያሳየን ነው። ከጨረሰ በኋላ ወደ ቤት ሲመለስ ወንድሙ ተደብድቦ ያየዋል። ወንድሙንም የተደበደበበትን ምክንያት ሲጠይቀው ሁሉንም ነገር ይነግረዋል። ልጁም ተይዞ እንደመጣና እንዳለ ይነግረዋል። ማሂንደርም በካሜራ ሙናን ሲያየው ይደሰታል። ምክንያቱም ሙና እየደነሰ ስለነበር ማሂንደር ዳንስ ስለማይችል ሙናን ዳንስ እንዲያሰለጥነው ይነግረዋል። ካልተስማማ ደግሞ እንደሚገደልም ተጨምሮ ይነግረዋል። ሙናም አማራጭ ስለነበረው በማሂንደር ሀሳብ ይስማማል። ሙናና ማሂንደርም ዳንስ ስልጠናቸውን ከጀመሩ በኋላ ከጊዜያት በኋላ ማሂንደር የተዋጣለት ዳንሰኛ መሆን ይችላል። አንድ ቀን ማሂንደር በምሽት ለብቻው እየሄደ ሳለ ከዚህ ቀደም የደበደባቸው ወንበዴዎች መጥተው ከጎኑ ይወጉታል። ከዚያም በኋላ እያፈቀራረቁ ከደበደቡት በኋላ ሊገሉት ሲሉ ሙና ይመጣል። ከዚያ ሰዎቹንም መደብደብ ይጀምራል። የዚህን ጊዜ ማሂንደር ጉልበቱን አግኝቶ ከሙና ጋር ወንበዴዎቹ መደብደብ ይጀምራሉ። ደብድበዋቸው ከጨረሱም በኋላ በንጋታው ወደ እነ ማሂንደር ቤት ይሄዳሉ። እነ ማሂንደር ቤትም ሲደርሱ ታላቅ አቀባበል ይደረግላቸዋል። ማሂንደርም ከሞት ስለተረፈ ሁሉም ተደስቶ ነበር። ከዛ ማሂንደር በምግብ ሰዓት ላይ ለሙና አንድ ቃል ያስገባዋል። እጃቸውንም ቆርጠው ደማቸውን አንድ ካደረጉ በኋላ ወንድማማቾች እንደሆኑ ይነግረዋል። ከዚያም በኋላ ሁለቱም በደስታ አንድ ላይ ወደ አንድ ጭፈራ ቤት ይሄዳሉ። በዚያም አንዲት ሴት ሲያዩዋት በውበቷና በችሎታዋ ሁለቱም ይማረካሉ። በመኪናቸውም እየሄዱ ሳለ ስለ ልጅቷ ውበት ያወራሉ። የዚህን ጊዜ ማሂንደር ልጅቷ እንደወደዳት ይነግረዋል። ከዚያም ለሙናም ስጦታ እንዲወስድላት ስጦታ ይሰጠዋል። ሙናም እንደተባለው ለልጅቷ ስጦታውን ያደርስላታል። እሷም ተቀብላው ወደሚፈልግበት ቦታ እንዲያደርሳት ትጠይቀዋለች። እሱም ይስማማል። እሱም ካደረሳት በኋላ እሷ አመስግናው ይለያያሉ። በሌላኛው ቀንም ማሂንደር ሙናን ልኮት ለዶሊ ስጦታ እንዲያደርስላት እንደሰጠው እሱም ለእሷ ይሰጣታል። እሷ ግን ከማሂንደር ይልቅ ሙና እየቀረባት ስለነበረ ለሙና ስሜት ታዳብራለች። ከተለያዩም በኋላ ዶሊ ከማሂንደር ጋር ተቀጣጥራ ስለነበር ወደ ማሂንደር ጋር ትሄዳለች። ከዚያም ከማሂንደር ጋር እያወሩ ማሂንደር ስለራሱ ይነግራታል። የቤትና የመኪናም ቁልፍ ይሰጣታል። እሷም ወደ ተሰጣት ቤት ስትሄድ የማሂንደር ወንድም እዛ እንደነበር አላወቀችም ነበር። የማሂንደር ወንድምም ዶሊ ቤቷ ስትገባ ጠብቆ ሊተነኩሳት ሲል እሷ አስፈራርቷ ከቤቷ ተሰጥቷለች። በዚህ ምክንያትም ዶሊ ተናዳ ወደ ሙምባይ ትሄዳለች። በነጋታው ማሂንደር እና ሙና እየሰለጠኑ ሳለ ለማሂንደር ስልክ ይደወለታል። ማሂንደርም የተደወለለትን ስልክ ሲያናግር በሰማው ነገር ይደናገጣል።
ሙናም ምን እንደሆነ ሲጠይቀው ዶሊ እንደሄደች ይነግረዋል። ከዚያም በኋላ ወደ ሰፈሩ በመሄድ ወንድሙን ይዞ በመደብደብ ዶሊን ምን እንዳደረጋች ይጠይቀዋል። ከዚያም በኋላ ወንድሙ ማምለጥ ይጀምራል። በመጨረሻም አሳዶ ይዞት ሊተኩሱበት ሲል ሙና ያስቆመዋል። ከዚያም ዶሊን እንደሚያመጣት ቃል ይገባለታል። በዚህ ምክንያትም ማሂንደር ይደሰታል። በሌላኛው ትዕይንት ሙና ወደ ሙምባ ሄዶ አባቱን ሲያገኘው አባቱ ካርታ የተጫወተና ሰካራም ዶክተር እንደቀጠረ ሲያይ ሙና በንዴት ቤቱን ጥሎ ይሄዳል። ከጓደኞቹም ጋር እንደተገናኘ አብረው ጊዜ ማሳለፍ ይጀምራሉ። በዚህን ጊዜ ሙና ዶሊን ያያታል። ዶሊ ሙናን አይታው ስለነበር ሄዳ ታቅፈዋለች። ከዚያም ዳንስ ውድድሩ ወደሚካሄድበት ቦታ ስትወስደው ሙና አፍኗት ይወስዳታል። ከዛ ማሂንደር ጋር ይወስዳታል። ማሂንደርም ሙና ዶሊን እንዳመጣለት ሲያይ አመስግኖት ሁሉንም ከቤቱ እንዲወጡለት ያደርጋል። ከዚያም ዶሊን ለተፈጠረው ነገር ይቅርታ ጠይቋት ሊሳሳሙ ሲሉ ማሂንደር ከእንቅልፉ ይነቃል። በሌላኛው ትዕይንት ሙና እና ዶሊ አንድ ላይ እየጠጡ ይታያል። ነገር ግን ማሂንደር ለሙና ደውሎለት ዶሊን እንዳገኛት ይጠይቀዋል። እሱ ግን ዋሽቶ እንዳላገኛት ይነግረዋል። በነጋታው ሙና ዶሊን ለጓደኞቹ ያስተዋውቃታል። ከዚያም ከነሱ ጋር ዳንስ እንደምትሰራም ይነግራታል። የዚህን ጊዜ ዶሊ የምታውቀው ሙና ዳንስ እንደማይችልና እንደማይወድ ነው። ነገር ግን እሷን ዋሽቷት ነበር ሙና። ዳንሱም ውድድሩ እንደተጀመረ የነ ዶሊ ቡድን በቀዳሚነት መምራት ይጀምራል። ዳንሱንም ውድድር በቀዳሚነት ከመሩ በኋላ ለፍጻሜ ይደርሳሉ። በዚህ ምክንያትም ሁሉም ይደሰታሉ። ሙናና ዶሊም እያወሩ ሳለ የሙና ጓደኛ ጣልቃ ይገባል። ከዚያም ዶሊ ወደ ቤቷ ትሄዳለች። በመሄድም ላይ ሳለች ዶሊ እቃዋን ረስታ ስለነበር ወደ ቦታው ትመለሳለች። የዚህን ጊዜ ሙና ሲደንስ ታየዋለች። እሷ ሙና መደነስ እንደማይችል ስለምታውቅ በነገሩ ትገረማለች። ሙናንም እውነቱን ስትጠይቀው ሙና እውነቱን መናገር ይጀምራል። እሱ ዳንሱ ላይ ያልተሳተፈበት ምክንያትና እንደማይወድ የነገራት ሁለቱ ከታዩ አንድ ላይ ማሂንደር እንደሚገላቸው ይነግራታል። አብረውም እየተዝናኑ ሳለ ዶሊ በአንድ የፊቷ ይቀየራል። ምክንያቱም ማሂንደር ስለመጣ ነበር። ከዚያም ሁለቱም ማምለጥ ይጀምራሉ። ከዛ ሙና ዶሊን እየተከተሏት ያሉትን ሁሉንም አንድ በአንድ ካረፈረፋቸው በኋላ ማሂንደር ይደውልለታል። የት እንደሆነም ሲጠይቀው ሙና ዋሽቶ ቤት እንደሆነ ይነግረዋል። ከዚያም ወደ ሆቴሉ እንዲመጣ ይነግረዋል። ሙናም ወደ ሆቴሉ ከደረሰ በኋላ ማሂንደር ስለ ዶሊ ጠይቀዋል። ሙናም ምንም እንደማያውቅ ይመልስለታል። በሌላኛው ትዕይንት እነ ሙና ማሂንደርን ለማታለል እቅድ ሲያወጡ ያሳየናል። ሙናም ጠዋት ለማሂንደር ደውሎለት ዶሊ በባቡር ወደ ደልሂ ልትሄድ እንደሆነ ይነግረዋል። እነ ማሂንደርን በፍጥነት ወደ ባቡር ተራቢው ሲደርሱ ባቡሩ ተነስቷል። ከዚያም ዶሊን ሲያዩዋት ወደ እሷ መሮጥ ይጀምራሉ። በዚህ መሃል አንድ ሰው በማሂንደር መሃል ገብቶ ያስቆመዋል። ሰውየውም እነ ሙና ያዘጋጁት እቅድ ነበረ። ከዚያም ባቡሩ ያመልጠዋል። ከዚያም በኋላ ወደ ተቆጣጣሪው በመሄድ ሲጠይቁት ይሄም የነ ሙና እቅድ ነበር። ከዚያ ተቆጣጣሪውም ባቡሩ የሚሄደው ወደ ደልሂ እንደሆነ ይነግራቸዋል። ከዚያም እነ ማሂንደር በአውሮፕላን ወደ ደልሂ ይሄዳሉ። የዚህን ሰዓት እነ ዶሊ ባቡሩን አስቁመው ወደ ዝግጅት ቦታ ይሄዳሉ። ማሂንደርም በባቡር ስቴሽን ውስጥ ዶሊን ቢጠብቃትም እንኳን ዶሊ ባቡሩ ሳይመጣ ይቀራል። የዚህን ጊዜ ማሂንደር ሙናን መጠራጠር ይጀምራል። ከዚያ ወደ ሙና ቤት ሄዱ ስለ ዶሊ ሲጠይቀው ሙና አሁንም ዋሽቶ እንደማያውቅ ይነግረዋል። የዚህን ጊዜ ማሂንደር ሙናን ዝም ብሎት ይሄዳል። ለሙናም ከአባቱ ስልክ ሲደወለት ሙና ወደ ውጪ በፍጥነት ይወጣል። የዚህን ጊዜ አባቱ ከማሂንደር ሰዎች ጋር እየሄደ ነበር። ከዚያ ሙና ይህን ሁሉ ለዶሊ ይነግራታል። ዶሊም በሀሳቡ እንደምትስማማና ወደ ማሂንደር ጋር እንደምትሄድ ትነግረዋለች። ዶሊም ወደ ማሂንደር ጋር ከሄደች በኋላ ለማሂንደር እንደማትወደው ትነግረዋለች። ማሂንደርም ችሎታውን እንኳን ቢያሳያት እሷ ግን እንደማትወደው ስትነግረው ማሂንደር ልቡ ይነካል። ከዚያም በኋላ ዶሊ እና እነ ሙና ለዝግጅቱ ሲሄዱ የነ ማሂንደር መኪና ከኋላ ይገጫቸዋል። ግንቡንም ጥሰው ወደ መሃል ከገቡ በኋላ ሁሉም ከመኪናቸው ይወርዳሉ። የዚህን ጊዜ የማሂንደር ወንድም ለጠባቂዎቹ እንዲደበድቧቸው ይነግራቸዋል። የዚህን ጊዜ የሙና አባት መሃል ሲገባ ይገፈተራል። የዚህን ጊዜ ሙና በንዴት
የማሂንደርን ሰዎች ሁሉንም አንድ በአንድ ማራገፍ ይጀምራል። ነገር ግን በመጨረሻ የማሂንደር ወንድም ሙናን እግሩ ላይ በሽጉጥ ይመተዋል። አባቱም ለሙና ሐኪም ቤት እንዲሄዱ ቢነግረውም ሙና ግን መጀመሪያ ውድድሩ መቅደም እንዳለበት ይነግረዋል። ወደ ውድድሩም ቦታ እንደደረሱ ዳንሳቸውን ማቅረብ ይጀምራሉ። ነገር ግን ዶሊ በብዛት ስላልተለማመደች ከነሱ ተቃራኒ በእንቅስቃሴ ትሆናለች። ሙናም ይሄንን ሲያይ ወደ መድረኩ በመሄድ ታይቶ የማይታወቅ ጥበቡን ያሳያል። በዚህ ምክንያትም ሁሉም ሰው በሱ ችሎታ ይደነቃል። ከዚያም ውድድሩን ያሸንፋሉ። ውድድሩን ካሸነፉም በኋላ አብረው እየሄዱ ሳለ ማሂንደር ይመጣል። ከዚያም ሙናን መደብደብ ይጀምራል። ሽጉጥም አውጥቶ ከደቀነበት በኋላ ሊገለው ሲል ሙና ወንድማማች እንደሆኑና በደም እንደተገናኙ ያስታውሷል። እናም በዚህ ቃላቶቹ ማሂንደርን ካሸነፈው በኋላ ማሂንደር ለሁለቱም ይቅርታ ያደርግላቸዋል። ታሪካችንም እዚህ ላይ ያበቃል።